ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሀገር ሰዓት አቆጣጠር ሰላማችሁ ብዝት ይበልልኝ። እኔ በጣም ደህና ነኝ። ዛሬ ደግሞ ሩዝ በድፍን ምስር ሰርቼ ይዤላችሁ መጥቻለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። እንደምታዩት መጀመሪያ ማነው ድፍን ምስሩን ቀቀልኩኝ። ቆንጆ አድርጌ ቀቀልኩኝ፣ ልክ እንደ ሚኒስትሮኒ እንደምንሰራበት። ከዛ በኋላ ሩዙንም እንደዛው ጥብ አድርጌ ለ30 ደቂቃ ያህል በሙቅ ውሃ ዘፈዘፍኩትኝ። እዛ ምንድን ያደረኩትኝ ሽንኩርት አቁላላሁኝ። ቆንጆ አድርጌ ሽንኩርት አቁላላሁ። ከዛ ሩዙንም ድፍን ምስሩንም አብሬ አቁላላሁኝና ቆንጆ አድርጌ ያው የሚበቃውን ያህል ውሃ እኔ 1 ኩባያ 2 ኩባያ ምናምን ውሃ ለክቼ አላውቅም። ዝም ብዬ አይቼ ነው የማደርገው። ከዛ በኋላ ያንን አድርጌ ያው እንደምታዩት አበሰልኩት። ከላይ የምትፈልጉትን ያህል ማጣፈጫ ወይም ትፈልጉ ለውዝ እንደዚህ። አሁን እኔ ለውዝ ዝም ብዬ በእንትን ጠብሼ ያስቀመጥኩት አለ በዘይት እንደምታዩት ነው። ከላይ ያው የሚበላው ከፈለጋችሁ በርጎ ከፈለጋችሁ ቤት ውስጥ ባለው ነገር እናንተ በሚመቻችሁ ነገር መብላት ትችላላችሁ። እንደዚህ አድርጋችሁ ግን ታሳማምሩታላችሁ ማለት ነው። ከላይ እንደምታዩት ሽንኩርት አንድ ተለቅ ያለ ሽንኩርት ስላይስ ከትፋችሁ ችብስ ወይ ምናምን በቸበሳችሁበት ዘይት ካለ በሱ ጥብስ ታደርጉትና እንደዚህ ከላይ ታደርጉታላችሁ። እውነት ድግስም ምንም ሲኖርባችሁ እንደዚህ አሁን ይሄ ሲታይ ደስ ይላል። አይን ራሱ ለልጆቼ ምሳቃ ራሱ ይሄንን እጠቀማለሁ ብዙ ጊዜ ማለት ሽንኩርቱን ሳይሆን ያቁንቱን ሩዙን ሰርቼ ለልጆቼ ምሳቃ ራሱ እንደዚህ አድርጌ ያደርግላችኋለሁ ማለት ነው። በጣም ነው የሚወዱት እና ትወዱታላችሁ። ሞክሩት ቤት ውስጥ። ያው የምታውቁት ሰዎች አላችሁ። በእርግጥ እኔ ለማያውቁ ሰዎች ነው እንትን የምለው። ይሄ እንደምታዩት ነው። እዩት እንዴት እንደሚያምር። በጣም ነው የሚያምረው። በጣም እንደዚህ አሁን ድግስ ምናምን ራሱ ሲደርስ እንግዳ ስትጠሩ ሰርታችሁ ለአይነት እንደዚህ ሰርታችሁ ታስቀምጡት። ያ እንግዳ ገና ሲያዩ ይደሰታል ማለት ነው። ዲኮር ማድረግ ነው። እንደዚህ ዲኮር ስታደርጉት ደግሞ የበለጠ ያምራል። እንደዚህ ሲበላ ራሱ በጣም ነው የሚጣፍጠው። በጣም ማለት ነው። በጣም አሪፍ ነው። እንደዚህ እንደምታዩት ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። እናንተ ስታሳድጉኝ የተሻለ ነገር ይዤ መምጣት የምችለው። ደግፉኝ፣ አበረታቱኝ። አመሰግናለሁ ውድ ቤተሰቦቼ።